ሰላም የቀለም ስኩል ቤተሰቦች እንዴት አላችሁ? በባለፈው ክፍል ቪዲዮ የአማርኛ ፊደላት የሀ የለና የሐመርሃ ቤቶችን አይተን ነበር። የተለያየ ነው። ዛሬ ከዛ የቀጠለ ትምህርት ነው ማሳያችሁ። ማስታወሻ እያያዛችሁ እንድትከታተሉ ጋብዛችኋለሁ። ለማስታወስ ያክል ከዚህ ጋር ያየናቸው ነገሮች በጣም ብያሳያችኋለሁ። ሀ ሁ ሂ ሃ ሄ ህ ሆ እነዚህ ሀ ቤቶች ናቸው። ሀ ሁ ሂ ሃ ሄ ህ ሆ ለ ሉ ሊ ላ ሌ ል ሎ እንዲህ ደግሞ ሰባቱ የለ ዝርያዎች ናቸው። ቅርጻቸውን በደንብ ያያችሁ ለ ሉ ሊ ላ ሌ ል ሎ። ሶስተኛ ደረጃ ላይ የምናገኘው ሐመርሃ ነው። ሀ ሁ ሂ ሃ ሄ ህ ሆ ሀ ሁ ሂ ሃ ሄ ህ ሆ። ሶስቱንም በአንድ ላይ ለማየት ያክል ተመልከቱ። እዚህ ጋር የመጀመሪያው ሀ ሁ ሂ ሃ ሄ ህ ሆ ለ ሉ ሊ ላ ሌ ል ሎ ሀ ሁ ሂ ሃ ሄ ህ ሆ። በቀጣይ በሀ ቤት ቃላቶችን እንመሰርታለን። ይኸው ሀ የመጀመሪያው ሀ መሆን አለበት። ሌሎቹ የፈለገውን ይሆናል። ሀ ሀብት ሀቅ ሀሴት ሀገር ሁ ሁከት ሁለት ሁኔታ ሂ ሂሳብ ሂጃብ ሂድ ሃ ሀሳብ ሀምሳ ሐምሌ ሄ ሄደ ሄለን ሄኖክ ህ ህብር ህመም ህሊና ሆ ሆምጣጤ ሆቴል። እኒህን ማስታወሻችሁ ላይ እየጻፋችሁ በሀ ቤት የመሰረትናቸው ቃላቶች ናቸው። በሁለተኛ ደረጃ ደግሞ በለቤት ቃላቶችን እንመሰርታለን። ለ ለማስታወስ ፊደላቱን እዚህ ጋር ለ ሉ ሊ ላ ሌ ል ሎ ናቸው። ለ ተመልከቱ ችናት ለ ለጋ ለበሰ ለመነ ለገሰ። ይኸው መጀመሪያ ላይ የምናገኛቸው ሁሉም የለ ዝርያዎች ናቸው። ሉ ሉል ሉማሜ ሊ ሊጥ ሊፕስቲክ ላ ላም ላጲስ ላርጎ ሌ ሌባ ሌማት ሌሊት ሌትር ል ልብ ልብስ ልማት ልጅ ሎ ሎሚ ሎሬት። እነዚህ በለ ዝርያ የመሰረትናቸው ቃላቶች ናቸው። በሐመርሃ ደግሞ እዚህ ጋር እንመለከታለን። ሀ ሐመር ሁ ሁሰት ሂ ሂሳብ ሃ ሀሳብ ሄ ሄር ህ ህብር ሆ ሆምጣጤ። እናንተ ደግሞ የራሳችሁን
ቃላት መስርታችሁ ማስታወሻችሁ ላይ ማስቀመጥ ይኖርባችኋል ማለት ነው። ኦንላይን መማር የምትፈልጉ ካላችሁ ከታች በተቀመጠው የስልክ አድራሻ ደውሉ። ቪዲዮ ከተመቻችሁ ላይክ ማድረግ እንዳትረሱ። በየዕለቱ ለቃቸው ቪዲዮዎች እንዲደርሷችሁ ከፈለጋችሁ ቻናሉን ሰብስክራይብ አድርጉ። ለጓደኞቻችሁ እንዲደርስ ደግሞ ሼር ማድረግ እንዳትረሱ። በቀጣይ ክፍል ቪዲዮ እስከምንገናኝ ሰላም።